መሞት ትፈልጊያለሽ ወይስ ሚስቴን ያደረግሻት ነገር ትናገሪያለሽ? ተናገሪ! ነግሬሽ ነበር። ከዚህ በፊት አይተሽው የማታውቂው ሱራፌል ታይዋለሽ ብዬሽ ነበር። አንቺ ገረድ አይደለችም። እሺ ቆይ ምን አሰበሽ ነው? ለምንድን ነው ከቤቴም ከህይወቴም አትወጪው? ቤዛ እስኪ ሰላም ጤና ይስጥልኝ ሀኒ ቤተሰቦች እንዴት ናችሁልኝ? እኔ ያለሁላችሁ እግዚአብሔር ይመስገን። አዲስ የሆናችሁ ሰብስክራይብ ላይክ ያደረጋችሁ እንዲሁም ከኔ ጋር ሆናችሁ አይዞሽ ለምትሉኝ ቤተሰቦቼ አመሰግናለሁ። ዛሬ ደግሞ በድራማ መጥቻለሁኝ። ያው በቤዛ ድራማ ቤዛ በሚለው ድራማ ነው ከምናየው ነገር ያው አንዳንድ ነገር ስለ ድራማው ያለኝን አስተያየትም ሆነ ስለ ድራማው ይዘት ለመግለጽ ነው። ድራማው ያው እንደምታዩት አስተማሪ የገሃዱን ዓለም የሚያንጸባርቅ ነው። በጣም አስተማሪ ድራማ ነው። ሁላችንም እንደምንማርበት እርግጠኛ ነኝ። ያው ያያችሁት ነው። በጓደኛ በባል በሁሉ ነገር እንዴት እንደምንፈተን ፈተናዎችንስ እንዴት ማለፍ እንዳለብን የሚያስተምር ድራማ ነው። እዚህ ጋር እንደምታዩት ያው ቲጂ የቤዛ ጓደኛም እህትም ሆና ኖራለች። ግን በጀርባዋ ደግሞ ያው በጣም ጠላቷ ያለች ሴትና በጣም አስከፊ አደገኛ ሴት የሆነችባት ጓደኛዋ ነች። አሁን ላይ ደግሞ እሷን አግታ እያሰቃየች ፈልጋ ተከታትላ መንትያቷን አምጥታ ደግሞ የቲጂን ሀብት ለመካፈል ያው እዚህ ደረጃ ደርሳለች ማለት ነው። በጣም ረቂቅ የሆነች ሰይጣን ሴት የሆነች ቲጂ ያው የተላበሰችው ገጸ ባህሪ በጣም የሚገርም ነው። በቃ ለሁላችንም አስተማሪ የሆነ ነገር ነው። እንደምታዩት እዚህ ጋር ሉላን በቤዛ መስላ ያው የተጫወተችባት ነው። ሙሉ የቤዛን ሀብት ለመካፈል ብዙ እቅድ ሂደት እየሄደች ነው። ሱራፌልም እንደምታዩት ተቀብሏል። አምኖ የቤዛ ክስት ናት ብሎ እየተንከባከበ ነው። ብዙ ነገር አክስቷን ለማዋጣት ጥረት እያደረገ ነበር በግሉ። ግን አክስቲቱም እስካሁን ድረስ ምንም ያወጣችው ነገር የለም። እኔ ግን ከዚህ ድራማ እንደተረዳሁት ይህ ሚስጥር የሚወጣው በአክስቷ በኩል ነው ብዬ አስባለሁኝ። ምክንያቱም አክስቲቷም ሆነ ሉላ ይሄን ነገር ላክስቷ ብላ ሉላ ብታደርገውም ግን አልተቀበለችውም። በቃ ሉላ በታምር እሱን እንትን ትበለው እንጂ አክስቷ ጋር ሄዳ ሱራፌል በጣም እንዳሳዘናት ላክስቷ እያወራቻት ነው። አክስቷም በቃ ይሄ ነገር ይቅርብን ስትላት ያው ሉላ ደግሞ አክስቷን እንደ እናት አርጋ ስላሳደገቻት አክስቴ አይሆንም አንድና አንድ ላንቺ ስል ይሄ ነገር ያደረኩት አሁንም እስከ መጨረሻው ይሄን ነገር ጨርሰን ከዚህ ጉዳይ እንወጣለን ትላለች። ብቻ ብዙ ነገር እያከራከራቸው ነው ያለው። በጣም እንትን ብለዋል። ግን ይሄ ነገር እውነቱ ወጥቶ በቃ የሆነ ትግስት በቂጧ ቁጭ ብትል ደስ ይለኛል። አክስቷ ግን በጣም እንትን እያለቻት ነው። እዚህ ጋር ሱራፌል እንደነገራት የቤዛ ኩላሊት ካልሆነሽ እኔ እሰጥሻለሁ ብሏታል። ያው እንትን ላይ ነው ያሉት። እዚህ ጋር ደግሞ ቲጂ መታ ዶክተሩን ሌላ ነገር ልታጠምድ ነው። አሁንም ቤዛ ታፈቅራለች እኮ ምናምን በሚል ነገር ተልካሻ ሀሳብ አሳምና ወደ ቤት እራት ግብዣ ትጋበዛለች። እዛ ጋር ሱራፌልና ቤዛ አሁን ላይ ፍች ጠይቀዋለች። ሊፋቱ ነው በሚል ሰበብ ተልካሻ ያው የሷን እንትን ወሬ ይዛ አሳምናው ያው እሱ ግን ለጊዜው አልተቀበላትም፣ አላመናትም ነበር። ያው የተንገዳገደ አምኗታል። ልታስገባው ነው ማለት ነው ቤት ውስጥ እና ያለን የሚሆነውን። እዚህ ጋር ደግሞ ሱራፌልን የድሮዋ ቤዛ ናት ብሎ ለማቀፍ ሲሞክር አትንካኝ ዞር በል ምናምን በሚል እንትን ያው አስደንብረዋለች። እሱም ግራ ገብቶት ቤዝዬ እስኪ ለብቻችን ምንድነው ምንድነው ይቺ ሰይጣን ያደረገች ነገር ተናገሪ እያላት ነው። ግን ያው ሉላ ደግሞ ምንም ነገር መናገር አልፈለገችም። ብዙ እንትን አለባት እና ያን ነገር እንትን እያለች ነው። ግን ያው ብቻ ከባድ ነው በጣም እንትን ብሏታል። እሱን እዚህ ጋር ታመናጭቀው እንጂ አክስቷ ጋር ስትሄድ በጣም እያዘነች ነው ያለችው። ግን ለሱ ምንም ዞር በል በቃ አልሰማም ነው ኮስተር ብላ ያለችው ያለው። ሱራፌልም እዚህ ጋር በጣም እየተማጸናት እየለመናት ነው ያለው። ግን ሉላ በቃ አንድና አንድ ሀሳቧን ያክስቷ ጉዳይ ስለሆነ ምንም የቀየረችው ነገር የለም። በቃ ምንም ፊት አላሳየችውም። ዞር በል ምናምን እያለችው ነው በጣም። ሱራፌል ግን እየተማጸናት እየለመናት ነው ያለው። እሷ ምንም ልትሰማው አልቻለችም። በጣም ከባድ ነው።
እና ቲጂ የምትባል ሰይጣን እዚህ ሳሎን ላይ ቁጭ ብላ መጠጧን እየጠጣች ሱራፌል ደረሰ። ቀምቶ ፊቷ ላይ እንደምታዩት ረጨባት። ምንም አልመሰላትም፣ ደፍቶባታል መጠጡን። በጣም እያስጠነቀቃት እየዛተባት ነው ያለው። ቲጂ ግን ወይ ፍንክች በቃ ያው የገባችበትን ብርና ብር ስለሆነ አላማዋ ምንም አልመሰላትም። ያው ቁጭ ብላ እንትን እያለች ነው ያለው። በጣም እንትን ብሏታል። እዚህ ጋር የሉላ ክስት መታ ደግ አረገሽ ላንቺ ሲያንስሽ ነው እያለች እየነገረቻት ነው። ግን ምንም በቃ ቲጂ ማለት ሰይጣን፣ የሰይጣን ቆራጭ ነች። ምንም ፍክች አላለችም። እየተከራከረቻት ነው ያለው። አክስቷንም ምንም እንትን እንደማይል ሉላም ደረሰች እዚህ ጋር ምንድነው እያለች እንትን እያለች ነው። ልጅሽ ሱራፌል እንደምታፈቅረው ነግረዋለች እያለቻት ነው። እንዴት እንደዚህ ታደርጊያለሽ እህትሽን ባል እያለች ደግሞ አክስቷ እንትን እያለቻት ነው። ብቻ ሰጣ ገባ ገብተዋል። ሁሉም እየተከራከሩ ነው ያሉት። ቲጂ እንደዚህ ብልዝንዝ ድንዝንዝ ብላ ፊቷን ሱራፌል እንዳትሆን አርጓት ምንም የማይመስላት ፍጥረት አሁንም ክርክር ላይ ነች። ገንዘብና ገንዘቧን ነው እሷ። ዋላ ስለ ሉላ ዋላ ስለ አክስቷ ምንም የሚመለከታት ጉዳይ የለም። ሉላ ግን እህቴን አሳየኝ መጀመሪያ ነው አሁንም ጥያቄዋ። እህቴን ልያትና በአካል ከዛ በኋላ ሁሉም ነገር እንትን ይላል እያለች ነው። እዚህ ጋር ትምጋብዘው ሰው አለኝ አሳይሻለሁ አድርጌ የምልሽን ነገር ግን ካደረግሽ ብላ ትልቅ ማስጠንቀቂያና ዛቻ እንትን ብላታለች። ሉላም እህቷን ማየት ስለምትፈልግ እሺ ብላለች። የሚሆነውን አብረን ነው የምናየው። ግን በሀሳቧ ምንም አክስቷ መሆኑ ሉላ በቲጂ ሀሳብ ምንም የተመቻቸውም ሆነ የተስማሙበት ነገር የለም። ግን ያው ሉላም እህቷን የማታውቃትን እህቷን አሁን ላይ እህትሽ ናች ብላ አክስቷ ሁሉ ነገር ስለነገረቻት እንዳየነው ካለፈው ድራማ ላይ ያንን ስለምትጓጓታ እንዳትሞት እየጠበቀች ሁሉንም ነገር እሺ እያለች ነው። ገንዘብ ምንም እንትን አይልም እህቴ ምንም እንዳትሆንብኝ እያለች ነው። መለስ ብላ ደግሞ የአክስቷ ነገር ያሳስባታል። አክስቷንም እንደዚሁ እንትን እያለች ነው። በጣም እንትን ውስጥ ነው ያለችው። ሉላ አጣብቂኝ ውስጥ ነው። ትግስትም ገንዘብና ገንዘቧን ነው አይመለከታትም። እዚህ ጋር በጣም ተወዛግበዋል። አክስቲቱም ሉላን በጣም እንትን እያለቻት ነው። ሉላም ደግሞ ምንም አክስቷን አትሰማም። አንድና አንድ አንቺ ታክመሽ መዳን አለብሽ አክስቴ እያለች አክስቷ ነው እዚህ ጋር እንትን እያለች አለችው። በጣም ከባድ ነው። እዚህ ጋር ዶክተሩን ቀጥራ ቲጂ ካፌ ላይ ዶክተሩን ሁሉን ነገር ያለውን ነገር ልታዋራው ቀጥራለች። ዶክተሩም እንደዚህ ክትክት ስብርብር ብሎ እንኳ ክፋት ከማሰብ ወደ ኋላ የማይል ሰው ነው። መጥቷል። እዚህ ጋር ሴራቸው ሊጠነስሱ እንዴት እንደሚያስሄዱ ሊወያዩ ተገናኝተዋል። ሁለቱ ያው ተነጋግረው ምናምን ያው ቤዛ ቤት ራት ተጋብዛ ሉላን ለዚህ ለጨካይ ዶክተር ለመዳር ፈልጋለች። ያው እሱም ገንዘብና ገንዘብ ስለሆነ ፍላጎቱ ብሩን ንብረቱን በቀል በቃ ገንዘብ ሞልቶኛል፣ የፈለግሽውን ሰጥሻለሁ፣ የኔ ገንዘብ ግን ለበቀል ነው የሚውለው እያለ እየነገራት ነው ለቲጂ። ቲጂም ገንዘብ ስለሆነ የምትፈልገው የፈለከውን ነገር ማድረግ እችላለሁ ቤዛን እያለች ነው። ያው ቤዛን ስላገተቻት መንትያቷን አምጥታ ስራዋን እያስኬደች ስለሆነ እዚህ ጋር ማንም ሰው እስካሁን ስላልነቃባት በዚህ ልትጠቀም ፈልጋለች። ሉላ ለዶክተሩ አገናኝታ የቤዛን ንብረት ከወሰደች በኋላ ያው አይታወቅም፣ ቤዛንም ልትገላት ትችላለች። ምን የምናውቀው ነገር የለም። በጣም ከባድ ነው። አሁን ግን እራት ግብዣው ላይ እንደሚገኝ እየነገረችው ነው። እንዴት ሱራፌል ዝም ብሎ ሊያየኝ ይችላል እያላት ነው። ችግር የለውም፣ ምንም የሚያደርግህ ነገር የለም። ሱራፌል በድንጋጤ ጥጉን ይዞ እንደሚያይ እርግጠኛ ነኝ። ምንም የሚያመጣው ነገር የለም ነው የምትለው። ዶክተሩም ሁለት ልብ ነው ያለው፣ እንዴት ሊሆን ይችላል ይላል። እሷ ግን አሁንም በመሳቅ እየገለጸች ሱራፌል እመነኝ ጥጉን ይዞ በድንጋጤ ነው የሚያይህ እያለች እየሳቀች ነው። ሁሉን ነገር እንደምታሳካ ነው እየነገረችው ያለው። በጣም ከባድ ነው። እናያለን። እዚህ ጋር ቤዚቲን ከእህቷ ጋር ሳይ ስላለቻት ቲዛ መታ አይኗን ግለጡና አስገቧት እያለች እያስተያያቻቸው ያው ተገጣጥሟል ማለት ነው ውዶችዬ። በቀጣይ ድራማ እስከምንገናኝ ድረስ ሁላችሁም ላይክ፣ ሰብስክራይብ እያደረጋችሁ
አብራችሁን እንድትቆዩ በአክብሮት እንጠይቃለን። ሰላም ለኢትዮጵያ፣ ሰላም ለዓለም ሕዝብ እየተመኘን አብረናችሁ የቆየ ነው ሀኒ ቲዩብ ነኝ። መልካም